ጤና ይስጥልን እንደምን አላችሁ የማህበራዊ ሚዲያ ተከታታዮቻችን ዋና ዋና ዜናዎችን ይዘን ቀርበናል። ዋና ዋና ዜናዎቹን አዳሙ ሽባባው አዘጋጅቷቸዋል። ደጀናምባቸው አስደምጣችኋለሁ። ጠላት ይዟቸው በነበሩ አካባቢዎች ከፍተኛ ውድመት ማድረሱን የመንግስት ኮሙኒኬሽን አገልግሎት አስታወቀ። የመንግስት ኮሙኒኬሽን አገልግሎት ሚኒስቴር ዴኤታ ሰላማዊት ካሳ በሰጡት መግለጫ የማህበረሰቡ የስነ ልቦና ውቅር ላይ ተጽዕኖ ለማሳደር ሆን ብሎና አቅዶ በእምነት ተቋማትና በቅዱሳት መጻሕፍት ላይ ጉዳት ማድረሱንም ተናግረዋል። በየአካባቢው የሚገኘው ህዝብም የጠላትን ውድመት ለመከላከል የሚሸሸውን ጠላት በመልቀምና መረጃ በመስጠት ሊተባበር ይገባል ብለዋል። በማወቅም ሆነ ባለማወቅ የአስቸኳይ ጊዜ አዋጁን በመተላለፍ መረጃዎች የሚያሰራጩ ግለሰቦች ህግን በማክበር ሀገርን እንዲያከብሩም ጠይቀዋል። ሚኒስቴር ዴኤታዋ በመግለጫቸው ከኢትዮ ሱዳን ወቅታዊ ሁኔታ ጋር በተያያዘ ማብራሪያ ሰጥተዋል። በዚህም ሁለቱ ሀገራት ዘመናትን የዘለቀ ወዳጅነት እንዳላቸው ጠቅሰው አሁን ላይም የሀገራቱን ግንኙነት ግምት ውስጥ ያላስገቡ እንቅስቃሴዎችን ለመመከት እየተሰራ መሆኑን አስረድተዋል። በመገናኛ ብዙኃን ኢትዮጵያ በሱዳን ወታደሮች ላይ ጥቃት ፈጽማለች በሚል የተሰራጨው መረጃ ሐሰት መሆኑን ሚኒስቴር ዴኤታው አብራርተዋል። የሀገራቱን ግንኙነት ለመበረዝ የሚሰራጨው መረጃም መሰረተ ቢስ መሆኑን ነው የተናገሩት። በአሜሪካ የሚኖሩ የደባርቅና የዳባት ተወላጆች ለደባርቅና ዳባት ሆስፒታሎች የቁሳቁስ ድጋፍ አደረጉ። በአሜሪካ የሚኖሩ የደባርቅና የዳባት ተወላጆች ለደባርቅ ጠቅላላ ሆስፒታልና ለዳባት አንደኛ ደረጃ ሆስፒታል 23 ሚሊዮን ብር የሚገመት የሕክምና ቁሳቁስ ድጋፍ አድርገዋል። ሆስፒታሎቹ እያንዳንዳቸው 50 ደረጃቸውን የጠበቁ አልጋዎችና ፍራሾች በድጋፉ እንዳገኙ ነው የተገለጸው። ድጋፉን በውክልና ያስረከቡት የሂውማን ብሪጅ ሪጂናል ዳይሬክተር ዶክተር አዳሙ አንለይ ድጋፉ በውጭ የሚኖሩ የአካባቢው ተወላጆች እንደ ዜጋ ኃላፊነታቸውን ለመወጣትና ከሰራዊቱ ጎን መሆናቸውን ለመግለጽ ያደረጉት ድጋፍ መሆኑን ገልጸዋል። የአካባቢው ተወላጅ ያልሆኑ ትውልደ ኢትዮጵያውያንም አስተዋጽኦ ማድረጋቸውን ጠቁመዋል። የተደረገው ድጋፍ በሰሜን ጎንደር ዞን ካለው ወቅታዊ ሁኔታ አንጻር ለአካባቢው ህብረተሰብና ለሆስፒታሉ ትልቅ አቅምን የሚፈጥር ነው ብለዋል። የደባርቅ ጠቅላላ ሆስፒታል ስራ አስኪያጅ መኩሪያው አማረ ሆስፒታሉ መደበኛ ሕክምና የሚከታተሉ ታካሚዎችን አገልግሎት ለመስጠት የአልጋና መሰል ቁሳቁስ ክፍተት ነበረበት ብለዋል። ድጋፉ ሆስፒታሉ የነበረበትን ክፍተት የሞላና ለማህበረሰቡ ተገቢ አገልግሎት እንዲሰጥ የሚያስችለው ነውም ብለዋል። የዳባት አንደኛ ደረጃ ሆስፒታል ስራ አስኪያጅ አቶ ሙልጌታ መለሰ በበኩላቸው ሆስፒታሉ በቅርቡ ወደ ስራ የገባ ከመሆኑ ጋር ተያይዞና ሀገሪቱ ከምትገኝበት ወቅታዊ ሁኔታ አንጻር ቁሳቁሱን ለማሟላት ለመንግስት ከባድ ነው። በውጭ የሚኖሩ የአካባቢው ተወላጆችም ይህን ታሳቢ በማድረግ ለሆስፒታሉ ጠንከር ያለ ድጋፍ አድርገዋል ነው ያሉት። አቶ ሙልጌታ የዳባት አንደኛ ደረጃ ሆስፒታል ሊሟሉለት የሚገቡ የሕክምና ቁሳቁስ መኖራቸውን ጠቁመው ሌሎች ኢትዮጵያውያንም ድጋፋቸውን አጠናክረው እንዲቀጥሉ አሳስበዋል ሲል አድኖ ማርቆስ ከደባርቅ ዘግበዋል። በምዕራብ ጎንደር ዞን መተማ ወረዳ የዩኒቨርሲቲ ምሁራን ጨምሮ የዞንና የወረዳ የስራ ኃላፊዎች የህልውና ዘመቻውን አስመልክቶ ከወጣቶች ጋር ምክክር አደረጉ። መከላከያንና ልዩ ኃይልን ለመቀላቀል የተመዘገቡት ወጣቶች እኛ እያለን ሀገር በባንዳዎች አትፈርስም፣ ተቀምጠን ለባርነት እጃችን አንሰጥም፣ ጠላትን ከገባበት ጉድጓድ ለመቅበርም ዝግጁ ነን ብለዋል። አሸባሪውና ሀገር አፍራሹ የትግራይ ወራሪ ቡድን በአማራና በአፋር ክልል የተለያዩ ቦታዎች ከህፃናት እስከ አዛውንት በማሰለፍ የጭካኔ ድርጊት መፈጸሙን ያስታወሱት ወጣቶቹ ህዝባዊ ማዕበል በማድረግ ጦርነት የከፈተውን ወራሪ ቡድን በህዝባዊ ማዕበል ምላሽ ለመስጠት ወጣቱ መደራጀት፣ መሰልጠን፣ በስነ ልቦና መታጠቅና መዝመት እንዳለበትም ነው የገለጹት። የህልውና ዘመቻውን ለመደገፍ በምክክር መድረኩ የተገኙት የአማራ ምሁራን መማክርት አባልና የጎንደር ዩኒቨርሲቲ መምህሩ ረዳት ፕሮፌሰር ገብሬ ሙሉ ዓለም ወጣቱ ህልውናውንና ነጻነቱን በክንዱ ሊያረጋግጥ እንደሚገባ ገልጸዋል። አሸባሪው የትግራይ ወራሪ ቡድን ኢትዮጵያን ለማፍረስ አልሞ ሲነሳ በብሔር ከመከፋፈል ባሻገር አማራን በኢኮኖሚና በሰው ኃይል ማዳከም የመጀመሪያ ሴራው ነውና ወጣቱ በዚህ መጠን ተረድቶ መከላከያና ልዩ ኃይልን በመቀላቀል የሀገሩን ዳር ድንበር ሊያስከብር ይገባል ብለዋል። የውጊያ ዓላማችን ለነጻነት ነው፣ አማራጫችን ደግሞ ማሸነፍ ነው። ስናሸነፍ አርአያችን አድዋ፣ ተልኳችን ሀገር መገንባት ይሆናልም ብለዋል ረዳት ፕሮፌሰሩ። በዘመን አጋጣሚ የታሪክ ባላደራ የሆነው ወጣቱ መከላከያና ልዩ ኃይልን በመቀላቀል
ሀገርና ሕዝብን ሊያጠፋ የመጣው የወያኔ ወራሪ ቡድን ሊፋለም እንደሚገባ የገለጹት ደግሞ የመተማ ወረዳ ብልጽግና ፓርቲ ኃላፊ አቶ ማሩ ሙልጌታ ናቸው። ጦርነቱን በስኬት ማሸነፍ የሚቻለው መዝመት የማይቻለው ሎጂስቲክ በማሰባሰብ ስንቅ ማዘጋጀት፣ በማስተባበርና መረጃ በመስጠት ሀገራዊ ኃላፊነትን ሲወጣ መሆኑን አስገንዝበዋል። ሰርጎ ገቦችንና ጸጉረ ልውጦችን መከታተልና መቆጣጠር የህልውና ዘመቻው አንድ አካል በመሆኑ ወጣቱ በተደራጀ አግባብ በቀንና በማታ አካባቢውን በንቃት መጠበቅ እንዳለበትም በምክክር መድረኩ ተገልጿል። ቴዎድሮስ ደሴ ከመተማ እንደዘገበው የኢትዮ ካናዳውያን ኔትወርክ ለማህበራዊ ድጋፍ ኤክናስ በኢትዮጵያ ለሰብአዊ ድጋፍ የሚውል 100 ሺህ የካናዳ ዶላር መሰብሰቡን አስታወቀ። የኢትዮ ካናዳውያን ኔትወርክ ለማህበራዊ ድጋፍ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጦር ግንባር በመዝመታቸው በእጅጉ ኮርተናል ብለዋል። ጠቅላይ ሚኒስትሩን መዝመት ተከትሎ በውጭ የምንኖር በምን ልናግዝ እንችላለን በሚል የኢትዮ ካናዳውያን ኔትወርክ ለማህበራዊ ድጋፍ ባደረገው ስብሰባ ለሰብአዊ ድጋፍ የሚውል ገንዘብ አሰባስበዋል። የጠቅላይ ሚኒስትሩ መዝመት ኢትዮጵያ የተጋረጠባትን ችግር ተጋፍጣ በአሸናፊነት የምታልፍበት ወሳኝ ወቅት ላይ በመሆኗ እኛም የድርሻችንን እንወጣ በሚል ውይይቱ መካሄዱ ታውቋል። በዚህም በስብሰባው ላይ የተገኙት ዲያስፖራዎች ለሰብአዊ ድጋፍ የሚውል 100 ሺህ የካናዳ ዶላር የለገሱ ሲሆን በቀጣይም በየወሩ ቋሚ እርዳታ ለማድረግ ቃል ገብተዋል። የኢትዮ ካናዳውያን ኔትወርክ ለማህበራዊ ድጋፍ ገንዘቡን በአጭር ቀናት ውስጥ ወደ ኢትዮጵያ እንደሚልክ አስታውቋል። ድርጅቱ በካናዳ የሚኖረው ዲያስፖራ በማስተባበር ለተቸገሩ ወገኖች ተጨማሪ እርዳታ ማሰባሰቡን እንደሚቀጥል ተገልጿል። ኢትዮጵያ በልጆቿ አንድነትና ፍቅር አሁን ካለችበት ፈተና ትሻገራለች። እኛም ይህንን ለማድረግ የድርሻችን እንወጣለን ብለዋል። የኢትዮ ካናዳውያን ኔትወርክ ለማህበራዊ ድጋፍ ከተቋቋመበት ህዳር ወር 2013 ዓ.ም ጀምሮ እስካሁን ለወቅታዊ ጥሪና ለልማት ፕሮጀክት 278 ሚሊዮን ብር በማሰባሰብ መርዳቱን አመላክቷል። በእንግሊዝ የሚኖሩ ኢትዮጵያውያንና ኤርትራውያን የገቢ ማሰባሰቢያ መርሃ ግብር አካሄዱ። በእንግሊዝ ሊዲስ ከተማና አካባቢዋ የሚገኙ ኢትዮጵያውያንና ኤርትራውያን አሸባሪው የትግራይ ወራሪ ቡድን ከቤት ንብረታቸው ለተፈናቀሉ ዜጎች እኔ ያለው ወገን አይራብም በሚል መሪ ሀሳብ የገቢ ማሰባሰቢያ መርሃ ግብር አካሂደዋል። በገቢ ማሰባሰቢያው በለንደን ኤምባሲ ተጠባባቂ ጉዳይ ፈጻሚ አቶ መኮንን አማረ በውጭ የሚኖሩ ኢትዮጵያውያንና ኤርትራውያን በሀገራቸው ላይ እየተካሄደ ያለውን ያልተገባ የውጭ ጫና በመቃወም በልዩ ልዩ ከተሞች ያካሄዱትን ሰላማዊ ሰልፍ አድንቀዋል። ከዚህ ጎን ለጎን ለተፈናቀሉ ዜጎች አስፈላጊው ድጋፍ በማድረግ ረገድ ያሳዩት ተሳትፎም ተጠናክሮ ሊቀጥል እንደሚገባ አቶ መኮንን ገልጸዋል። ኢትዮጵያውያንና ኤርትራውያን በለንደን፣ በርሚንግሃም፣ ማንቸስተርና ኮቨንትሪ ከተሞች ለተፈናቀሉ ዜጎች ድጋፍ የማድረግ መርሃ ግብር ማካሄዳቸውንም የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ ይፋ አድርጓል። የጥፋት ኃይሉ ሽብርተኛው ትህነግ በፈጸመው ወረራ ከ1.2 ሚሊዮን የሚበልጡ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ትምህርት ሚኒስቴር ገለጸ። ከወር በፊት በነበረው መረጃ ከአንደኛ እስከ 12ኛ ክፍል የሚያስተምሩ ከ1600 በላይ የሚሆኑ ትምህርት ቤቶች ላይ ጉዳት መድረሱና 300 ያህሉ ሙሉ በሙሉ መውደማቸውንም ሚኒስቴር ዴታው ገልጸዋል። የጥፋት ቡድኑ በከፈተው ጦርነት በትግራይ ክልል የሚገኙ 4 ዩኒቨርሲቲዎችን ጨምሮ የወልዲያ ዩኒቨርሲቲ ስራ ማቆማቸው ይታወቃል። በእነዚህ የትምህርት ተቋማት ውስጥ ያሉ ተማሪዎችና መምህራንን ወደ ሌሎች ዩኒቨርሲቲዎች የመመደብ ስራ እንደተሰራም ገልጿል። የጥፋት ቡድኑ የከፈተውን ጦርነት በአጭር ጊዜ በመቀልበስ በቀጣይ የትምህርት ስርዓት ላይ በማተኮር መስራት ያስፈልጋል ማለታቸውን የትምህርት ሚኒስቴር መረጃ ያመላክታል። የትምህርት ሚኒስቴርም የወደሙ ትምህርት ቤቶችን ወደ ቀድሞ ይዞታቸው ለመመለስ እንደሚሰራ ተናግረዋል። አሜሪካና አንዳንድ ምዕራባውያን መንግስታት ጠቅላይ ሚኒስትር ዶክተር አብይ አህመድ በእነርሱ ቁጥጥር ስር መዋል ባለመቻላቸው ኢትዮጵያንና ቀጠናውን ለማተራመስ እየሰሩ ነው ሲል ሎረንስ ፍሪማን ተናገሩ። ምዕራባውያንና አሜሪካ ጠቅላይ ሚኒስትር ዶክተር አብይ አህመድን በእነርሱ ይሁንታና ቁጥጥር ስር መዋል ባለመቻላቸው ኢትዮጵያንም ሆነ ቀጠናውን ማተራመስን መምረጣቸውን የአፍሪካ ፖለቲካና ምጣኔ ሀብት ጉዳዮች ተንታኝ የሆኑት ሎረንስ ፍሪማን ተናግረዋል። አሜሪካ ዜጎቿን ውጡ እያለች በምትወተውትበት ሰዓት ወደ ኢትዮጵያ የመጡት ሎረንስ ፍሪማን ለኢትዮጵያ ፕሬስ ድርጅት እንደገለጹት የአሜሪካና ምዕራባውያን መገናኛ ብዙኃን በኢትዮጵያ ላይ በውሸት ላይ የተመሰረተ የስነ ልቦና ጦርነት ከፍተዋል። ይህንን የሚያደርጉት በሚስኢንፎርሜሽን ሳይሆን ሆን ብለው አቅደው ተከታዮቻቸውን ዲስኢንፎርም ለማድረግ በማሰብ ነው። በምዕራባውያንና አሜሪካ የሐሰት መረጃ የሚያሰራጩት ኢትዮጵያን በመሪያቸው አማካኝነት የተደፈረውን ሉዓላዊነታቸውን ወደ ነበረበት ለመመለስ እየሰሩት ያለውን ስራ የፖለቲካ ጦርነት በማካሄድ ለማዳከም ነው ብለዋል። በባይደን አስተዳደር ውስጥ ለረጅም ጊዜ ከህወሀት ጋር ግንኙነት የነበራቸውና አገሪቱን በእነርሱ ቁጥጥር ስር አድርገው የነበሩ ሰዎች መኖራቸውን የገለጹት ፍሪማን
በኢትዮጵያ ላይ የዘመቱትም ይህንን የበላይነታቸውን ስላጡና ወደ ነበረበት ለመመለስ ስለሚፈልጉ ነው ብለዋል። የአሜሪካ መንግስትም ኮንግረሱም የውጭ ጉዳይ መስሪያ ቤቱም በኢትዮጵያ ያለውን ተጨባጭ ማመን አይፈልጉም፣ እውነታውን መጋፈጥም አይፈልጉም ነው ያሉት። የተመረጠን መንግስት በዚህ መልኩ ብሔር ተኮር በሆነና ባልተመረጠ አካል የመተካት ሂደትና አስተሳሰብ ከቀጠለ ለመላው አፍሪካ አደገኛ ነው። እንደሚታወቀው የአፍሪካ ሀገራት የብዙ ብሔሮች መኖሪያ ናቸው። የአፍሪካ ፖለቲካና ምጣኔ ሀብት ጉዳዮች ተንታኝ የሆኑት ሎረንስ ፍሪማን እንደተናገሩት። አድማጮች፣ ዋና ዋና ዜናዎቹ እነዚህ ነበሩ። ጤና ይስጥልን።